እሺ እንዴት ናችሁ? ሰላም ናችሁ ወይ? ዛሬ ደግሞ መሰረታዊ ወይም ወሳኝ ኤሌክትሮኒክስ እና የሞባይል ስልኮችን ጥገና ለእናንተ ሼር አደርጋለሁ። ተከታተሉኝ። ይሄ ስልጠና ክፍል አንድ ነው እና መሰረታዊ ነገሮችን መጀመሪያ እንማራለን ማለት ነው። ኦኬ በመግቢያው ላይ ስንመለከት ማንኛውም ሰው ኤሌክትሮኒክስ በየቀን ቢያንስ አንድ ጊዜ እንደሚጠቀም መረጃዎች ይጠቁማሉ። በእርግጥ ይሄ እውነት ነው። የምንጠቀማቸውን የኤሌክትሮኒክስ እቃዎች መበላሸታቸው አይቀሬ ነው። ይበላሻሉ እና ሲበላሹ ብዙዎቻችን ጥለን ሌላ አዲስ ለመግዛት ካልሆነ ደግሞ በሰፈራችን በሚገኙ የኤሌክትሮኒክስ ጥገና ሱቆች ነው የምንጥለው ወስደን እና ሊሰራም ላይሰራም ይችላል። እና ይህ ስልጠና የተበላሹ የኤሌክትሮኒክስ እቃዎቻችን እንዴት አድርገን ራሳችን እንጠግናለን የሚል ሲሆን ስልጠናው ለኤሌክትሮኒክስ እቃ ተጠቃሚዎች፣ ለቴክኒሻኖች፣ ለቴክኒክና ሙያ ተማሪዎች፣ ለከፍተኛ ትምህርት ተቋማት ለሚማሩ ተማሪዎች ከፍተኛ እውቀት ያስጨብጣል ብዬ አምናለሁ። ተከታተሉ። እና ይህ ስልጠና በየቀኑ የምንጠቀምባቸው የኤሌክትሮኒክስ እቃዎች ሲበላሹ እንዴት እንደምንጠግናቸው መንገድ የሚያሳይ ነው። በተጨማሪም የኤሌክትሮኒክስ እቃዎች መስራታቸውና አለመስራታቸውን እንዴት በመለኪያ መሳሪያ እንደምንፈትሽ መሳሪያዎች ወይም የውስጥ ክፍሎችን በተግባር የምንማርበት ክፍል ነው ማለት ነው። ስለዚህ የተለያዩ ኤሌክትሮኒክስ ፓርቶች አሉ። የተለያየ የቤት ኤሌክትሮኒክስ ልክ ቴሌቪዥን፣ ካሜራ፣ ዲቪዲ፣ ዲኮደር እነዚህ ነገሮችን በአጠቃላይ እንዴት እንደምንጠቀም ነው ማለት ነው የሚያሳያቸው። በአሁኑ ጊዜ የተለያየ ኤሌክትሮኒክስ ማሰልጠኛ ተቋማት አሉ። በእርግጥ አዲስ አበባ ብንሄድ ብዙ ቦታ ላይ የኤሌክትሮኒክስ ማሰልጠኛ ተቋማትን እናገኛለን። ነገር ግን እነዚህ ውስጥ የተወሰኑት በትክክል ያስተምራሉ፣ ሌሎች ደግሞ ስም ብቻ መያዛቸው ይታወቃል። ይህ ስልጠና ሲያዘጋጅ አንድ ሰው በራሱ ፍላጎት ራሱ ሞቲቬትድ ሆኖ የኤሌክትሮኒክስ እቃዎችን ለመጠገን የውስጥ ፍላጎትና ተነሳሽነት በእርግጥ አስፈላጊ ነው። ግን በዚህ ቪዲዮ እርግጠኛ ነኝ እናንተ ራሳችሁ ሞቲቬትድ ሆናችሁ ትጀምራላችሁ ብዬ ተስፋ አደርጋለሁ። ወደ ጥገና ለመግባት በሰፈር የሚገኙ የተበላሹ የኤሌክትሮኒክስ እቃዎችን ከጓደኞቻችን ከዘመድ ወይም ከቤት በሰፈራችን የሚገኙ የኤሌክትሮኒክስ ጥገና ቤቶች ሰብስበን በመቀጠል በዚህ ስልጠና ላይ የተጻፉ መመሪያዎችን በመከተል ተግባራዊ ማድረግ ትችላላችሁ ማለት ነው። ስለዚህ የማይቻል የለም፣ ሁሉ ነገር ይቻላል። እና መጀመሪያ ምንድነው የሚያስፈልገው? ራሳችን ማሳመን እንችላለን ብለን ማሰብ ወሳኝ ነገር ነው ማለት ነው። እና ለስኬታማ ጥገና መጀመሪያ እያንዳንዱ የኤሌክትሮኒክስ አካል እንዴት እንደሚሰራ ማወቅ በጣም ተገቢ ነው። ይህን ካወቅን የኤሌክትሮኒክስ እቃ የሚያሳየው ምልክት የውስጥ አካሉን መቀየር እንችላለን ማለት ነው። የኤሌክትሮኒክስ ችግር መፍታት የእውቀት ዘርፍና የራሱ የሆነ በእርግጥ ትዕይንት ያለው ነገር ነው። ስለዚህ ምን ያስፈልጋል? ማንበብና የተለያዩ ቪዲዮ ቱቶሪያሎችን መከታተል በጣም ያስፈልጋል ማለት ነው። በዚህ ክፍል ውስጥ የምንመለከተው አናሎግ እና ዲጂታል ማልቲሜትር የኤሌክትሮኒክስ ብልሽት እሱን ተጠቅመን ማየት የኤሌክትሮኒክስ አካሎች ጥቅሞቻቸውን እና እንዴት እንደሚሰሩ ስራቸውን እናያለን ማለት ነው። አጠቃላይ የኤሌክትሮኒክስ ለመጠገን የሚያስፈልጉ መሳሪያዎችን እና የኤሌክትሮኒክስ እቃዎችን በክፍል እንመለከታለን፣ እንማራለን። ኦኬ እና መጀመሪያ ስንመለከት የኤሌክትሮኒክስ ጥገና መሰረታዊ መሪዎች ምንድን ናቸው? ምንድን ነው መሰረታዊ መሪዎች ወይም the major principles of electronics repair ብለን የምንጠራው ምንድን ነው? የመጀመሪያው የኤሌክትሮኒክስ ጥገና መሰረታዊ መመሪያዎችን መከተል። ስለዚህ እነዚህ መሰረታዊ መመሪያዎች ምንድን ናቸው ብለን ስንመለከት የመጀመሪያው ደህንነት ነው። ስለዚህ ደህንነትን ማስቀደም አለብን ማለት ነው። ሴፍቲ ፈርስት ዛት ኢዝ ይሄ በጣም አስፈላጊ ነው። ሴፍቲ ፈርስት መጀመሪያ ምንድነው? ኤሌክትሮኒክስ ከመጠገን በፊት ኤሌክትሪክ ማለት እሳት ነው፣ የሚያቃጥል ሊገል የሚችል ፓወርፉል የሆነ ነገር ስለሆነ ምንድነው ራሳችን መጀመሪያ እንዴት መጠቀም እንዳለብን ስለ ሴፍቲ በኋላ በሚቀጥለው ክፍሎች ላይ እናያለን። ግን ምንድነው የመጀመሪያው ምንድነው? ደህንነትን ማስቀደም ማለት ነው። ሁለተኛው ክፍል ምን ይሁን? ኦኬ ሁለተኛው ምንድነው? ሁልጊዜ ምን ችግሩ ምን ይሁን ብለን ማሰብ ማለት ነው። ወይም ችግሩ ኤሌክትሮኒክስ
ከፍተን ከመስራታችን በፊት የተበላሸው ክፍል ምን ይሁን ብለን ኤሌክትሮኒክስ የሚያሳየው ምልክት መረዳት ይኖርብናል ማለት ነው። ምን አይነት ከምልክቱ ተነስተን ለምሳሌ የድምጽ ጥራት ለምሳሌ ከሌለ ምን ይሆን ከመክፈታችን በፊት ቢያንስ ይሄ ማይክሮፎን ችግር መሆን አለበት ወይም ማለት የስፒከር ችግር መኖር አለበት ብለን አማራጮችን ምንድነው ቀድመን በአእምሯችን ማሰብ በጣም አስፈላጊ መመሪያ ነው ማለት ነው። ሶስተኛው ምንድነው ከስህተት መማር። ሁላችንም ስህተት እንፈጽማለን፣ እንሰራለን። የሚሰራ ሰው ስህተት አይፈጽምም አይባልም እና ቢሆንም የምንፈጽመው ስህተቶች ከዛ ከስህተቶች መማር እንችላለን ማለት ነው። ስለዚህ ስህተት ሰውን ፐርፌክት ያደርጋል ማለት ነው። ከስህተት መማር ወደ ስኬት ያመጣል። ስለዚህ ትክክለኛ የኤሌክትሮኒክስ ጠጋኝ ለመሆን አንድ ጊዜ ፐርፌክት መሆን አይጠበቅብንም። ይሄ ደግሞ ተደርጎም ማይታወቅ ነው ማለት ነው። ስለዚህ ኤሌክትሮኒክስ ለመጠገን ምንድነው ትራይ ኢረር ሁሌ እየሞከርን ምንድነው ትክክለኛ ኤሌክትሮኒክስ ጠጋኝ ወይም የሚጠግን ሰው ወይም ቴክኒሻን መሆን እንችላለን ማለት ነው። አራተኛ መመሪያ ምንድነው ኤሌክትሮኒክስ መስራቱን በመፈተሻ መሳሪያ አለመጀመር። ኦኬ እነዚህ በማልቲሜትር ተጠቅመን እንደ ማልቲሜትር አይነት መሳሪያዎችን ከመጠቀማችን በፊት የዚህ እቃ ችግሩ ምን ይሁን ብለን ማሰብ የተሻለ ነገር ነው ማለት ነው። ስለዚህ ዳይሬክትሊ ልክ ኤሌክትሮኒክስ ተበላሽቷል ማልቲሜትር አንስተን መለካት ተገቢ አይደለም። ምንድነው ቀድመን ምንድነው ማሰብ ያስፈልጋል። በማልቲሜትር አይጀመርም። አምስተኛ በጣም ከደከምን ኤግዞስትድ ከሆንን ምንድነው ስራውን መቀጠል የለብንም ማለት ነው። አይምሮን የሚያስጨንቅ የሆነ ነገር ወይም የድካም ስሜት የሚሰማን ከሆነ ወጣ ብለን መዝናናት ወይም መተኛት አለብን እንጂ ይሄን ጨርሰን ካልወጣን ብለን ራሳችንን የምናስጨንቅ ከሆነ እርግጠኛ ነኝ ኤሌክትሮኒክስ ነገር በጣም ይከብዳል ማለት ነው። ስለዚህ ኤሌክትሮኒክስ ለመስራት ምን ይፈልጋል? አንደኛ ሞራል ይፈልጋል። ሁለተኛ ደግሞ ምንድነው ፍሪ የሆነ ነጻ የሆነ አይምሮ ስለሚፈልግ ከደከምን መተኛት መዝናናት ነው እንጂ እዛ ላይ ጨርሰን ካልወጣን ሰክሲፉሊ መቀጠል አንችልም ማለት ነው። ኦኬ ሌላኛው ስድስተኛው ምንድነው ለአብዛኞቹ የኤሌክትሮኒክስ ችግሮች ቀላል መፈተሻና መፍትሄ አላቸው። ስለዚህ የአንድ እቃ ብልሽት እንደ ከባድ አድርገን ማሰብ የለብንም። ለምሳሌ ለአንድ ቲቪ የአንድ ዳዮድ ብልሽት ወይም አንድ መስመር ከሌላው መስመር ጋር ተገናኝቶ ሊሆን ይችላል ወይም አንድ መስመር አንድ ሽቦ ትበጥሳ ትሆናለች። ስለዚህ ኤሌክትሮኒክስ ሙሉ ድምጽ ወይም ሙሉ ስራውን የሚያቆመው ትልቅ ችግር ስላለ ሳይሆን በጣም በትንሽ ችግር ስራውን ሊያቆም ስለሚችል እና ምንድነው ነገሮቹ ቀላል መፍትሄ አላቸው እና ለብልሽቶቹ ቀላል መፍትሄ ስላላቸው ቀለል ባለ መንገድ እንደ ከባድ ነገር ማየት አለብንም። ይሄ ሁሉም ነገር የሚፈታው ደረጃ በደረጃ ስለሆነ በዚህ መልክ ማየት አስፈላጊ ነው ማለት ነው። ሰባተኛ መመሪያ ምንድነው መጀመሪያ የሚሰራ የኤሌክትሮኒክስ ክፍል እያቀያየርን መሞከር። አንዱ ለምሳሌ ብዙ ኤሌክትሮኒክስ ፓርት ካለ አንድ የምሰራውን ፓርት እያቀያየርን ስንሞክር ችግሩ እዛው ላይ መኖሩን መቀየር እንችላለን ማለት ነው። ለምሳሌ የድምጽ ክፍል ላይሰራ ይችላል። ስለዚህ ስፒከሩን ወይም የሚያወራው የድምጽ ክፍል ጋር በሽቦ አገናኝተን በጃምፕ አገናኝተን ማየት ቶታል ምንድነው እያንዳንዱ ነገር እያቀያየርን ኮምፖነንትን ማየት ምንድነው ግን ምንድነው ተጨማሪ ኮምፖነንቶች ወይም የሚሰራ የኤሌክትሮኒክስ አካል ያስፈልጋል ማለት ነው። ኦኬ ስምንተኛ መመሪያ ምንድነው የምንጠቀማቸው መሳሪያዎችን በደህና ወይም በደፈና ብላም አለ ማድረግ ማለት ነው። ብላም ማድረግ ምንድነው ፈረንጆች የሚሉት አንድ አባባል አለ ባድ ወርክማን ኦልዌይስ ብላምስ ሂዝ ቱል ይላል። እና ብዙ ጊዜ ምንድነው በቃ ማልቲሜትር እንደዚህ ብለዋል ብለን የማልቲሜትር ሪፖርቱን ብቻ ቀጥታ በማልቲሜትር አልሰራም ብለዋል እንደዛ እያልን ምንድነው እንደ ማልቲሜትር ያሉ እቃዎችን አንዳንድ ከውስጥ ብልሽታቸው የተነሳ ትክክለኛ ውጤት ላይሰጡ ይችላሉ። እና እኛ ግን የተለያየ አማራጮችን ተጠቅመን ማየት አለብን ማለት ነው። ኦኬ ስለዚህ ሁሌ ማልቲሜትሮችን መፍቻዎችን ብላም ማድረግ ወይም አይሰሩም እነርሱ የሚሰጡትን መረጃ ላይ ዲፔንድ መሆን አያስፈልግም ማለት ነው። ዘጠነኛ መመሪያ ወደ ጥገና ከመሄዳችን በፊት ለችግር መፍትሄ መስጠት መሞከር በጣም ጥሩ ነው። ስለዚህ ሁሉ መፍትሄ ማሰብ ኤሌክትሮኒክስ ከፍተን መፍቻ ይዘን ከመክፈታችን በፊት መጀመሪያ መፍትሄዎቻቸውን በአእምሮአችን ፕሮሰስ ማድረግ ማሰብ በጣም አስፈላጊ ነው ማለት ነው። አስረኛና የመጨረሻውን ስንመለከት አስረኛና የመጨረሻ መመሪያ ምንድነው ለስራ የሚመች አካባቢ መምረጥ እና ብርሃን
በትክክል ሊገባ የሚችልበት ከቆሻሻ የጸዳ እና ለመቀመጥና ለመስራት የሚመች ወይም ምቹ የሆነ ወንበርና ጠረጴዛዎችን ማስቀመጥ፣ እያንዳንዱ ኮምፖነንት እንዴት ኦርጋናይዝ እንደሚደረግ ማድረግ፣ ይሄ በጣም አስፈላጊ ነው ማለት ነው። ኦኬ ክፍል 2 ይቀጥላል። ይሄንን በጥሞና ስለተከታተላችሁ በጣም አመሰግናለሁ። ሰብስክራይብ አድርጉ፣ የደወል ምልክት እየነካችሁ አዳዲስ ኖቲፊኬሽን እንዲደርሳችሁ አድርጉ። ቴንክ ዩ። እንገናኛለን።